በቃ ጋሽ በቄ በጣም የኤክስፔሪንሶትን ከልብ ማመሰግነው። ፕሮፋይሉ በጣም ይጠቅማል። በሚጠቅም መልኩ ሰው ማስቀምጠውልኛል። አሁን በቀጥታ ወደ ርዕሳችን እንገባለን። ርዕሳችን የፈንጂና የፈንጂ ጉዳት ዓለም አቀፋዊና አገራዊ ገጽታዎች የሚል ነውና በዚህ ጉዳይ ላይ እርስዎ በተዘጋጁበት መልኩ ቀጥታ ወደ ርዕሱ እንዲገቡልኝ ጋብዛለሁ። ጋሽ በቄ። ኦኬ ታንክ ዩ። እንግዲህ ይሄ የፈንጂን በተመለከተ ፈንጂ ምንድን ነው እንግዲህ የሚባል ነገር ሊኖር ይችላል። ፈንጂ ማለት ብዙ ጊዜ ለመከላከያነት ወይም ለዲተረንስ አገሮች ድንበሮቻቸውን ከጠላት ለመከላከል መሬት ውስጥ የሚቀብሩት እና ጠላት በዛ እንዳያልፍ ለመከላከያነት የሚጠቀሙበት ሰው ሰራሽ የሚፈነዳ ተቀጣጣይ የሆነ የሚፈነዳ የጦር መሳሪያ ነው እና ሁለት አይነት ፈንጂ ነው ያለው። አንዱ ለጸረ ሰው ብቻ አነስተኛ ክብደት ብቻ ጫን ስለው የሚፈነዳ በተቀበረበት፣ ሌላው ጸረ ታንክ ፈንጂ የሚባል ብዙ ጊዜ ደማሚት ነው የምንለው እኛ ሀገር ድንጋይ ሁሉ ለመፈንቀል የሚጠቀሙበት ነው እና እሱ አይነት ነው። እኔ በዚህ በጸረ ፈንጂ ስንል ጸረ ሰው ፈንጂ ስንል ኦቶዋ ላይ በ1997 ዓ.ም ሀገራት ፈንጂ ከጥቅም ላይ እንዳይውል እንዳይመረት ዝውውር ላይ እንዳይሆን በክምችት እንዳይያዝ ተብሎ በካናዳ ኦቶዋ ላይ 1997 ሀገራት ወደ 122 ሀገሮች ስምምነት ላይ ደርሰው የተፈራረሙት ኮንቬንሽን የጸደቀበት ወይም ትሪቲ የጸደቀበት ጊዜ ነበር። በዚያ አንዷ ነበረች። ለምን የጸረ ሰው ፈንጂ ማውገዝ የተፈለገው ፈንጂዎች ተቀብረው ሲያበቁ ጦርነቱም በማይኖርበት ጊዜ ጦርነቱም ካበቃ በኋላ በተለያየ ቦታ የተቀበሩት ስለሚቀሩ ሲቪሉን በጣም ያጠቃ ስለነበረ ለመከላከያነት የሚውሉ የጦር መሳሪያ አይደለም። ይሄ ፈንጂ የሚባል ነገር አብዛኛው እንደውም ቪክቲም የሚሆነው ወይም ተጎጂ የሚሆነው ሲቪሉ ነውና ጦር መሳሪያነት ሊታሰብ አይገባም ከሚል አንጻር ነው እንግዲህ እንትን መውገዙ መጥቶ ያው በአን የተስማሙበትና እና ከ1997 ጀምሮ በ1999 ራቲፋይድ ሆኖ ጸደቀ ማለት ነው። ኢትዮጵያ በዚያን ጊዜ ኤርትራ ወይም የባድመ ጦርነት ላይ ስለነበረች ምንም እንኳን የመጀመሪያ ፈራሚ ብትሆንም ጦርነቱ ፈረቁ ላይ ነበረችም፣ ግን 2005 ላይ ነው ያጸደቀችው እና ትዝ ይለኛል ናይሮቢ ላይ ነበረ የ5 ዓመት ሪቪው ኮንፈረንስ ወይም የ5 ዓመት መከታተያ ስብሰባ የነበረው እዛ ላይ እኔም ነበርኩና ኢትዮጵያ ከጦርነት ወጥታ ይህንን ፈንጂ የጸረ ሰው ፈንጂን በመቀላቀሏ ወይም በመፈረሟ በማጽደቋ ትልቅ ጭብጨባ ነበረ። ሰው ተሰብሳቢ በሙሉ እንግዲህ አንድ አዳራሽ ሙሉ ተነስቶ ነበር ያጨበጭቡት። ኮፊ አናን ስብሰባው ላይ አልነበሩም። በቪዲዮ ኮንፈረንስ ኮንግራጁሌሽንስ ብሎ ሁሉ የላኩበት ሁኔታ ነበር ያኔ እና እንግዲህ ይህ ፈንጂ ከዛ ጊዜ ጀምሮ ያው በጥቅም ላይ እንዳይውል እንዳይመረት እንዳይዘወር ተብሎ ያው ተወገዘ። በአሁኑ ጊዜ 164 ሀገሮች አጽድቀውታል። የሚያሳዝነውና ደግሞ የሚገርመውም ትልልቅ ሀገሮች ያው ፈንጂውን የሚያመርቱ ፈራሚ አሜሪካ፣ እንግሊዝ፣ ቻይና፣ ራሻ እንደዚህ የመሳሰሉት ሀገሮች ብዙ ጊዜ እንግዲህ ማን አለብኝ ሀገሮች ናቸው እና አይፈርሙትም። ይህም ብቻ አይደለም፣ ብዙ የዓለም ኮንቬንሽኖችን አይፈርሙም። እንግዲህ እንደምታውቁት አሁን እንኳን የክላይሜት እንትን እንኳን አሜሪካን ባይደን የፈረሙን ትራምፕ መልሶ እንደገና እየሻረ ነው እንደምታውቁትና አሜሪካን እንግዲህ ትልቅ ሀገሮች እንደዚህ አይነት ነገር ፈርሙ። ሌላው ደግሞ ያኛውን እያየ እሱ ካልፈረመ እኔስ ያሉ ነው። አሁን የኒኩለር መሳሪያ ተጠቃሚዎች እና አምራቾች 9 ሀገሮች ናቸው። ግን ኒኩለር እንዳይመረት ስራ ላይ እንዳውል እሱም አንዱ ሌላ ኮንቬንሽን ነው። እኔም ተገኘሁበት የተፈረመ ነው እና አሁን አሜሪካ፣ ራሻ፣ ቻይና፣ እንግሊዝ፣ ፈረንሳይ፣ እስራኤል፣ ኮሪያ አይፈርሙትም። ምንድም አላት ትንሽ ኬንያም ማነው ፓኪስታንም። አፍሪካንስ ግን ያው
ምንም አና አፍሪካ ነበረች እሷ ለኤነርጂ እንጂ አልተጠቀምም ብላ እሷ ያላትንም አውድማለች። እና ይሄ ነው እንግዲህ በዓለም ላይ ያለው የጸረ ሰው ፈንጂ ጉዳይ ይሄን ይመስላል። እና በዚህ የተጎዱ ሀገራት በጣም በርካታዎች ናቸው ኢትዮጵያን ጨምሮ። በተለይ ከአፍሪካ ሀገሮች ይህን መሳሪያ የሚያመርቱ ሳይሆኑ ግን ተጠቂዎች ናቸው። እና ኢትዮጵያ እንግዲህ አንዷ ተጠቂ ናት። ለብዙ ዓመታት ከጣሊያን ጊዜ ጀምሮ ብዙዎቹ በየት እንደተቀበሩ የማይታወቁ አንዳንዴ መሬት ሲታረስ ወይም ጎርፍ መሬት ሲሸረሽር ቦታውን ለቆ አንዳንድ ቦታ በሚገኙበት ጊዜ ልጆች፣ ህጻናት፣ እረኞች፣ ገበሬዎች ሳቁት እንትን በሚሉበት ጊዜ አደጋ እያደረሰ ነው እና ላለፉት በርካታ ዓመታት 70-80 ዓመታት አደጋ እያደረሰ ነው። ከዛም ይባስ ተብሎ እንግዲህ በሶማሌ ጦርነት እርስ በርስ ባለው የሰሜኑ ጦርነት ፈንጂዎች ያው ስራ ላይ ውሎ ነበር። የተቀበሩ ፈንጂዎች እስካሁን ጸድተዋል። ይህን ለማጸዳት መንግስት አንድ ራሱ አልፎ አልፎ ይገጥማል እንግዲህ ኔትወርክ። ጋሽ በቀለ አሁን እየተሰማ አይደለም? ተቋርጠዋል። ጋሽ በቀለ ቴዲ እየተሰማችሁ ነው እንዴ? እኔ ብቻ ነው የማይሰማኝ? ይሰማል። እየተሰማ የእሳቸው አይሰማም። የእሳቸው ጠፍተዋል። ኦኬ አሁን ተመልሰው ወጥተው ኦኬ አሁን ገብተዋል። አሁን ይሞክሩ ጋሽ በቀለ። አሁንስ? አሁን ይሰማል። እንትን ተነክቶ ነበር። ማን ነካው? እና ብዙ ነገር ነው ወራው ታዲያ ሰብ አይ ብዙ እንትን አላለም። አንድ 10 20 ሰከንድ። ኦኬ ኤኒዌይስ ቶሎ እንትን በሉ ድንገት ምናልባት ስንቀሳቀስ እቺን እንትና ነገች እንደለካና ኤኒዌይስ እንግዲህ በአሁኑ ጊዜ ያለው ሁኔታ ፈንጂ እየጸዳ ነው ያገሩ። በተለይ ኢትዮጵያ ውስጥም ራሱን የቻለ መንግስት ያቋቋመው ኢትዮጵያ ማይን አክሽን ኦፊስ የሚል ፈንጂውን እያጸዳ ነው። በጣም ውድ ነው ፈንጂም ለማጽዳት። አንደኛ ቦታውን ዲቴክት ማድረግ ይፈልጋል፣ መመርመር እና የት እንደሚገኝ ማወቅ ይፈልጋል። ቀባሪዎቹ በማፕ ነው ካርታ ስለው ነው የሚቀብሩት። ግን እነሱ ከሄዱ በኋላ ሌላው አዝየው እንግዲህ በጣም ይቸገራል ለማውጣት። እና ይህንን እንግዲህ ዓለም የጸረ ሰው ፈንጂ ላይ የሚሰሩ የፈንጂ አምካኝ ድርጅቶች እንዲሳተፉበት ተደርጎ ከኖርዌይም ኖርዌጂያንስ ፒፕልስ ኤድ የሚል አንድ ድርጅት ዘንድሮ ዓመት ያው ተሳታፊ እንደሚሆን ነው የተነገረ። ድረስ የሚባሉ ወደ 6 የሚሆኑ ዓለም አቀፍ የፈንጂ ዲቴክተርስ ወይም ክሊነርስ እየተሳተፉ ናቸው። እና እኛ እንግዲህ ትኩረታችን በተለይ የኔ ድርጅት ሰርቫይቨርስ ሪከቨሪ ኤንድ ሪሃቢሊቴሽን ኦርጋናይዜሽን ወይም ስራሮ በተጎዱት ላይ ነው። እና በአሁኑ ጊዜ በኢትዮጵያ እንዳልኳችሁ ፈራሚውና አጽዳቂ ሀገር እንደመሆኗ ፈንጂ በኢትዮጵያ ውስጥ ድሮም አይመረትም፣ ሌላም አይዘዋወርም፣ ኢትዮጵያ አትገዛምም፣ በእኛ በኩልም በአገሪቷ በኩልም እንዲተላለፍ አትፈቅድም። ነገር ግን በአሁኑ ጊዜ እየተከሰተ ያለው ፈንጂ ሳይሆን ሌሎች የማይፈነዱ አረሮች አሉ። ሲተኮሱ ከስናይፐርስ ወይም ከአርቲለሪም ከተለያዩ ከአውሮፕላንም ቦምቦች ሲወረወሩ የማይፈነዱ የተወሰኑ ነገሮች ሊኖሩ ይችላል። ክለስተር ሙኒሽን የሚባል ለምሳሌ በኢትዮ ኤርትራ ጊዜ የኤርትራ መንግስት መቀሌ ላይና ድግራት ላይ የጣላቸው እንትኖች አሉና እንደነሱ አይነት መሳሪያዎች ጥይቶች በሚተኮሱበት ጊዜ 20% የማይፈነዳ ነው። ዛፍ ላይ በየቅርንጫፉ በየጫካው በየጥሻው ወድቆ ሊቀር ይችላልና እሱ እንግዲህ በቆየበት ጊዜ ልጆች፣ ተማሪዎች፣ ህፃናት ሲያገኙት ይጫወቱበታል፣ አደጋ የሚያደርስ ነውና ፈንጂውም እንደዚህ ነው። እንግዲህ መሬቱን ሲከበር በጣም በጥልቀት አይደለም፣ ቶሎ ብሎ ሰው ሲረቅጠው ቶሎ እንዲፈነዳ ተብሎ በቅርብ ርቀት ነው የሚቀበረው እና ብዙ ጊዜ መሬቶች ሲሸረሸሩ በዝናብ በጎርፍ ቦታ ይቀይርና ሌላ ቦታ ይገኛል እና ልጆች ሲያገኙ ይጫወቱበታል። እንደዚህ አይነት ነገር አለና ማጽዳቱ ስራ እየተሰራ ነው። ግን እኛ ዞሮ ዞሮ እንግዲህ የተጎዱ እያሉ ያየናቸው በአሁኑ ጊዜ ባልፈነዱ አረሮች ነው። በየሆስፒታሉ በየማገገሚያ ጣቢያው በየዞርን በምንጎበኝበት ጊዜ ወይም
የኛን አመክሮ በምንሰጥበት ጊዜ የምናገኛቸው በጥይትም ራሱ በጥይት በብሬል በተለያዩ ጥይት የሚጎዱ አሉ። እነሱን ሳይቀር ጭምር ነው እንግዲህ እኛ በተለያዩ ቦታ እየተዘዋወርን የራሳችንም ልምድ በማካፈል የአካል ጉዳት የደረሰባቸው በተለይ የአምፑቴሽን ወይም መቆረጥ አደጋ የደረሰባቸውን የሞራል ተሐድሶን ፒር ካውንስሊንግ ነው የምንሰጠው በብዛት እና በየቦታው በተለይ በሆስፒታልና ማገገሚያ ጣቢያዎች ነው የሚያገግሙባቸው። ከሆስፒታል ከወጡ በኋላ የሰው ሰራሽ አካል እስኪያገኙ ወይም የፊዚካል ሪሃቢሊቴሽናቸው እስኪጠናከር ፊዚዮቴራፒ ሊሆን ይችላል። የሚፈለገውን የሰው ሰራሽ አካል እስኪያገኙ የተጎዳ አካላቸው እስኪጠነክር ድረስ ማገገሚያ ውስጥ ይቆያሉ እና እነሱን ነው ብዙ ጊዜ ከማበረታታት የራስ ተሞክሮ ከመስጠት ይጀምራል እና በዚህ በኩል በጣም ብዙዎቹ ተበራተው ተጠናክረው ህይወታቸውን ለመምራት ኑሯቸውን ለመምራት የሚደርሱበት ሁኔታ እንግዲህ ይፈጠራል ማለት ነው። እንደኔው ለመሆን ይፈልጋሉ። እንደና መዝገቡ የሚሆኑ ይፈልጋሉ። መዝገቡም አንዱ ጥሩ የዚህ ፒር ካውንስሊንግ አባላችን ነው እና የስራሮም እንደውም የቦርድ አባላችን ነው። ጎበዝ ልጅ ነው። እሱ በክራንች ነው የሚሄደው። እኔ ሰው ሰራሽ ነው፣ መኪናም አለኝ። እሱ በእግሩ በታክሲ ነገር የሚሰራውና እንደዚህ እሱንም እንግዲህ ምናልባት መዝገቡም ጥንካሬ የራሱም እንዳለ ሆኖ ወደ አሁኑ ወደ አድቮኬሲ መጣ። ምናልባት ኤልኤስኤን ጋር በነበረበት ጊዜ ባገኘው ታድሶ እና ምክር እና ስልጠና ነው ይመስለኛል። እና ሌሎችም በርካቶች የእሱ አይነቶች አሉ። ግን የተወሰኑ በእውነት የወሰዱት ጠንካራ ሆኖ እስከ መጨረሻው ከራስ ተርፎ ለሌሎች አካል ጉዳተኞችም አርአያ ሆኖ እነሱን የሚታደጉ ይኖራሉ እና የፈንጂ ሁኔታ ይሄ ነው እንግዲህ። በአሁኑ ጊዜ ጸረ ሰው ፈንጂ ጉዳይ በመንግስታት የተፈረመ ይሁን እንጂ የፈራሚ ሀገሮች ጉዳተኛንም ለማገዝ ወይም ለመርዳት ጸረ ሰው ፈንጂንም ላለመጠቀም የፈረሙትን ቃል የገቡ ቢሆንም ይሄ ክትትል ይፈልጋል። ክትትል ይደረግባቸው በየአመቱ ቴክኒካል ስብሰባ ጀኔቭ ላይ ይካሄዳል። በየ5 ዓመቱ ደግሞ ሪቪው ኮንፈረንስ ይካሄዳል እና በትልቅ ደረጃ ከየትኛውም ኮንቬንሽን ወይም ድንጋጌ የበለጠ ትኩረት ያለው እንትን ቢኖር በተለይ በ20ኛና 1ኛ መቶ ክፍለ ዘመን ትልቁ ኮንቬንሽን ቢኖር የዚህ የጸረ ሰው ፈንጂ ኮንቬንሽን ነው እና እንዳይመረትም የሚያወግዝ ነው። የተመረተውም እንዲወድም ክምችትም የተያዘ እንዲወድም የተጎዱትም እንዲታደጉ እንዲበረታቱ እንዲታገዙ የሚገፋ እንትን ነው። እንግዲህ የዚያን ያህል ተሰርቷል የሚለው ነገር በእርግጠኝነት መናገር ይከብደኛል እና አሁን በእኛ ሀገርም ይሆን እንግዲህ አካል ጉዳተኛ ጉዳይ ነው እንጂ በጥቅሉ የሚታየው ፈንጂን ለብቻው ትኩረት ሰጥቶ የጸረ ሰው ፈንጂ ጉዳተኛን የሚታደግ አካል ብዙ የለም። ምክንያቱም ሰቆቋ ትንሽ ለየት ይላል። ሾክ ኢፌክቱ ከአንተ ጋር ይኖራል። በተለይ እግርን፣ እጅን፣ አካልን እንትን ስትል በህይወት እየኖርክ በጣም ትልቅ ነው። ትራውማው ከባድ ነው። በተለይ ፋንቶም ፔን የሚሉት አለ። አሁን እኔ የጣት እግሬ እንዳለ ነው የሚሰማኝ ከ47 ዓመት በኋላ ሁሉ አንዳንዴ እና የሚለካ አይደለም። ምናልባት ሰዎቻችሁ አካል ጉዳተኛ ሆናችሁ አብራችሁ የኖራችሁት ላይሰማችሁ ይችላል እንደዛ እና ለዚህ ነው ልዩ ትኩረትም እንዲሰጠው የሚፈለገውና እንግዲህ ይህን ይመስላል። እሱን ልጨርሰው የምችለው አይደለም። በጣም ብዙ ነው ማውራት የምፈልግ የማወራው ግን ጊዜ ላለፈ መፍጀት ይሄ ነው። ጥያቄ ቢኖር በኋላ ብታነሱ ይሻላል። እስጢፋኖስ ይሄ ነው። እሺ የዚህ አሁን የላንድ ማይንን ጉዳይ ሲያነሱልን በጣም ትኩረት ሲሰጡት እንዳለ በፈንጂው ራሱ ምንድነው ከሚለው ጋር የተያያዘው ነው እና በተለይ ኤልኤስኤን ኢትዮጵያ እንደው የተቋቋመበት ከላንድ ማይን ጋር ያዘ ፐርፐስሊ ምን ነበረ ታርጌት አድርጎ የተቋቋመው? ምን ሰራ? ምን ነበር ታርጌት አድርጎ የተቋቋመው ኤልኤስኤን ኢትዮጵያ?
ምን ነበር ቪዥኑ? በዛን ወቅትስ ምንድነው ምን የሆኑ ነገሮችን አቺቭ አድርጋችኋል? እንደው ስለ ኤልኤስኤን ኢትዮጵያ ብዙ እንዲሉ ፈልጌ ነውና ወደ ኋላ መልሼ ስለ ኤልኤስኤን ኢትዮጵያ ትንሽ ያወሩልን። ኦኬ ስብሃኖስ እንግዲህ ኤልኤስኤን ኢትዮጵያ የኢትዮጵያዊ ድርጅት አይደለም፣ የአሜሪካ ቤዝድ ኢንተርናሽናል ድርጅት ነው። ግን ያው ኤልኤስኤን ኢትዮጵያ፣ ኤልኤስኤን ሞዛምቢክ፣ ኤልኤስኤን ቦዝና ሄርዘጎቪና፣ ኤልኤስኤን ቬትናም እንዲህ ያለ ኤልኤስኤን ካምቦዲያ፣ ኤልኤስኤን ኮሎምቢያ እያለ ነው እና የኢትዮጵያ እንግዲህ አንዱ የዛ የኢንተርናሽናል ድርጅት በፈንጂ የተጠቁት ሀገሮች ላይ ነው አብዛኛውን ብራንች ኦፊስ ወይም ኔትወርክ ኦፊሶች የተቋቋሙት እና ኤልኤስኤን ኢትዮጵያ እንግዲህ አንዱ ነው። በዚያ ጊዜ የናሽናል ኢንተርናሽናል እንትኑ ሶስት ነገሮች ላይ ነው ያተኮረ የነበረው። አንደኛ የፈንጂ ጉዳተኞችን በተለያየ መንገድ መታደግ ሲሆን ከዛ ውስጥ በትልቁ ሶስት ኮምፖኔንቶችን ነው። በጤና ጉዳይ፣ በኢኮኖሚክ ኤምፓወርመንት እና አድቮኬሲ ነው ትልቁ። እነዚህ ሶስቱ ነገሮች ናቸው። በጤና ስር እጅግ በርካታ ነገሮች ይመጣሉ። ከኢሚዲየት ሜዲካል ኬር ይጀምራል። ፈርስት ኤድ ጀምሮ ሕክምና ጨርሶ ሲወጣ አንድ ሰው ማግኘት የሚገባውን የሕክምና ትሪትመንት እንዲያገኝ የሚያደርግ ነው። እንግዲህ ከሆስፒታል ጋር በመነጋገር ከነሱ ጋር ድጋፍ በመስጠት ለምሳሌ ለጥቁር አንበሳ፣ ለምኒልክ ሆስፒታል የተለያዩ እንትኖች እንትንም በመስጠት ይሄ የሰርጀሪ መሳሪያ ሁሉ ሳይቀር በመስጠት አስፈላጊውን ኤዶች በማድረግ ነው እንግዲህ የሚያግዘው። ከዛ ቀጥሎ የፊዚካል ሪሃቢሊቴሽን ነው። እንግዲህ ሰው ሰራሽ አካሎችን ከጫማ ጨምሮ ብሬስ፣ ክራች፣ ዊልቸር፣ ሰው ሰራሽ እግር፣ እጅ ምናምን ሁሉ ለዛም በተለያዩ ፒኦሲ ለፒኦሲ በርካታ ስትሬቸር ሳይቀር ወንበሮች፣ እነዚህ አካል ጉዳተኞች የሚለማመዱባቸውን እንትኖች ሰጥተናል እና እንግዲህ የሄልዝ ጉዳይ ነው። ይሄ ሁሉ ሄልዝ ስር ጤና ስር የሚወርቅ ነው ይሄ ፊዚካል ሪሃቢሊቴሽን የምንለው። ከዛ ቀጥሎ ሌላው እንግዲህ ኢኮኖሚክ ኢምፓወርመንት ነው። በኢኮኖሚ ድጋፍ የሚል ነው። እሱ አንድ ጉዳተኛ ከጉዳት በኋላ ብዙ ጊዜ ስራም ያጣል እንደምታውቁት። እንግዲህ አንድም አይችልም የሚለው ነገር ስላለ፣ ሁለተኛ ጉዳተኛውም ራሱ አልችልም ብሎም ስለሚያስብ መጀመሪያ የነበረበት ቦታ ላይ ለመመለስ እድሉ አይኖርም። እነሱን ለመደገፍ እንግዲህ ከስልጠና ጀምሮ የስኪል ዴቨሎፕመንት ግለሰቡ በሚፈልገው ከአሰልጣኝ ተቋማት ጋር ወይም ቴክኒካል ኮሌጅ ወይም እነዚህ ከሚያሰለጥኑ ተቋማት ጋር በመነጋገር የሚከፈልም ከሆነ ከፍለን እናሰለጥን ነበር። ተቋርጠዋል። አሁንም አሽበቄ እዛ ሰልጥኖ ሲያበቁ ደግሞ ያው በሰለጠኑበት ፊልድ እንዲያስችላቸዋል። ለዚያ የሚያስፈልጉት አይን ያለው ያልገባም ነው። አሁን አሉ ይስማል። ኦኬ ጥሩ ይሆናል። ኔትወርክ ይሆናል እንጂ እንትኑ እዚህ ጋር አይደለም። ኔትወርክ እንግዲህ ከሆነ ቆይ ምናልባት በሞባይል ዳታ ልጠቀም ወይ ዳታ ትላል አድርገህ ሲባል አሎ ይሰማል። አሎ አሉ። አይ አሁን ደህና ነው አሉ። ተቋረጡ ነገሮች አሉ። ይቀጥሉ ጋሽ በቄ። አሁን አይሰሙም። እንግዲህ ይቅርታ እያደረጋችሁልን አንዳንድ ጊዜ ቴክኒክ ጉድለቶች ይኖራሉ። ጋሽ በቄ እየተሰሙ አይደለም። አሁን እያወሩ ከሆነ የመሀሉን ንኩትና ይቀጥሉ። እስኪ አሁን ሞክሩ። አይሰሙም። ወጥተው መግባት አለበት ማለት አይሰሙም ጋሽ በቄ።
ወጣው ቢገቡ አሁን ይሰማል? አሁን መጥቷል። እሺ ደግ እንግዲህ ስልጠናን በተመለከተው እንደጀመርኩላችሁ ያው ወደ ቴክኒካል ተቋማት በመላክ እንደዚህ እንዲያሰለጥኑ እናደርጋለን። ያ ምርጫው እነሱ ዳተኛው ነው የሚሆነው። እኛ የንምረቱ ወይን ተማሩ አንል ትምህርት እንተናርጋ አንፃር ካላቸው የፍላጎት አንፃር የሚፈልጉትን ጋርሜንት ሊሆን ይችላል፣ ቴለሪንግ ሊሆን ይችላል፣ ውድ ወርክ ሊሆን ይችላል፣ የብረት ስራ ሊሆን ይችላል፣ ሜንተናንስ ሰዓትና ኤሌክትሮኒክ ነገሮች መሆን ይችላል እና እንደዛ እነዚህ ነገሮች ከመምረጡት ሌሎቹ ደግሞ የቡክ ኪፒንግ እና ቢዝነስ እንትኖች ላይ የሚሰሩ አሉ። እነሱ የሚሰለጥናሉ። እነዚህ እንዲሰለጡ እናደርጋለን። ከዚያ ሲወጡ እንግዲህ ስታርታፕ እንሰጣቸውና ብዙ ጊዜ ቦታን መንግስት እንዲሰጣቸው እናደርጋለን። እሱ ያው የአድቮኬሲው ስራ ነው ሶስተኛው ጉዳይ እና አድቮኬት እናደርጋለን። መንግስት ቦታ እንዲሰጣቸው የስራ ቦታ እንዲያመቻችላቸው እናደርጋለን። ከዛ ስራቸውን በዛ መልክ እንዲጀምሩ እናደርጋለን እና በተመደቡበት ቦታ የሚያስፈልጉትን ስራ ሊጀምሩበት የሚችሉትን አይነት ፈለጉትን ስራ እቃ አይነት ወይም ንግድ ስራ አይነት ሸቀጥም የኤሌክትሮኒክ ከሆነ ለምሳሌ ልብስ ስፌት ከሆነ ልብስ ስፌት ማሽኑን ጭምር ገዝተን ልብስ ክሩን መቀሱን ምናምን ገዝተን እንሰጣቸዋለን። ቦታ መንግስት እንዲሰጣቸው እናደርጋለን። እንጀራ ጋግረን እንትላለን ካሉ ምጣድ፣ ዱቄት፣ ጤፍ ዱቄት የሚያስፈልገውን ነገር ለዚያ የሚሟላ እንጨትም ከሆነ እንጨት ተወሰነ ያህል ለ6 ወር ያህል የሚበቃ ኤሌክትሪክም ከሆነ ኤሌክትሪክ ፍጆታ 6 ወር እንሸፍንላቸው ነበርና በዚያ መልክ ነው እንግዲህ እንትን ኢኮኖሚክ ኢምፓወርመንቱን እናገዝ የነበረው። ነገር ግን በካሽ አንሰጥም ነበር። ብዙ ጊዜ ያው በአይነት ነው። ለምን ሚስዩዝ እንዳያደርጉ በአይነት እንሰጣለን። ከዛ ክትትል ይደረግባቸዋል። እንግዲህ የፊልድ ሰራተኞች አሉ። ቢያንስ ለ6 ወር ያህል ፌል እንዳያደርግ ያ ቢዝነሳቸው ክትትል ይደረጋል። እንግዲህ ከዛ በኋላ ስንለቅ ደግሞ ፌል ያደረጉ ብዙ አሉ። በእውነቱ ለመናገር እንግዲህ ምንም ማድረግ አይቻልም። እና እንግዲህ እነዚህ ናቸው ኢኮኖሚክ ኢምፓወርመንቱ። በሶስተኛ ደረጃ ያው አድቮኬሲ ነው። አድቮኬሲውን ያው መንግስት የሀገር አቀፍና ዓለም አቀፍ ህግጋትን፣ ደንቦችን፣ መመሪያዎችን፣ ኮንቬንሽኖችን፣ ዴክላሬሽኖችን በሙሉ ተግባራዊ እንዲያደርግ አካል ጉዳተኛ ዙሪያ ያሉትን እንትኖች በተለይ እሱን ከሌሎችም ድርጅቶች ጋር በመሆን የአካል ጉዳተኛ ማህበራት፣ ፌዴሬሽኖች በአካል ጉዳተኛ ዙሪያ ከሚሰሩት እኔም በብዙ ድርጅቶች ውስጥ የቦርድ እንትን ኢንቮልቭመንትም ከዛ ጋር የተያዘ ነው እና በዛ መልክ ያው አድቮኬት እናደርጋለን፣ መንግስትን እንጫናለን። እንግዲህ ያው የዛ ውጤትም ይመስለኛል የዚህ የኮንቬንሽኑ ዩኤንሲአርፒዲ ወይም ኢንተርናሽናል ዓለም አቀፍ የአካል ጉዳተኛውን ኮንቬንሽን መንግስት እንዲያጸድቅ የተደረገው እና ከዛ በኋላ ደግሞ እንዲተገብር እንግዲህ ክትትሉ የቀጠለበት እና መንግስት ሰራተኛ ማህበራዊ ጉዳይ ውስጥ ራሱን የቻለ እነ ፌዴሬሽንም እንግዲህ እነ ተባነ ድርጅትም እንትን ያለበት ነው። በጋራ ነው እውነት ለመናገር የአንድ አካል ጉዳይ አይደለም፣ የሁላችንም ርብርብ ነው እና ራሱን የቻለ ያው የአካል ጉዳተኛ ዴስክ ወይም ዳይሬክተር ተቋቁሟል። እንግዲህ ምናልባት ወደፊት ኮሚሽንም እንዳስፈላጊነቱ ራሱን የቻለ ሚኒስቴርም እንዲሆን ግፊቱ አለ እና አድቮኬሲ ስራ ይሄ ነው እና እነዚህ ሶስቱ ላይ ትኩረት ያደረግነው በኤልኤስኤን ጊዜ እና በዚህ መልክ 2000 በላይ ጉዳተኛን ደርሰናል ብለን ነው ያመንነው። ግን ነገር ግን ኤልኤስኤን ሲዘጋ ብዙዎቹ ፌል ነው ያደረጉት። እውነቱን ለመናገር በ11 ክፍለ ከተማ ያኔ ወይ 10 ክፍለ ከተማ ባለ አንዱ 11 ያልነው የአንድ የወጣቶች ስለነበረ የወጣቶች ግሩፕ ስለነበረ 11 ሶሻል ሰፖርት ግሩፕ እንደውም ኮልፌ ቀራኒዮ 2 ነው ይመስለኛል ያቋቋም ነው እና እነሱን አቋቁመን አደራጅተን የአካባቢውን ጉዳተኛ እንደኛ ሆኖ እንዲመሩ ብለን ነበር። የተወሰኑት በጣም ጥቂቶች ሰርቫይቭ ያደረጉ ሰክሴስፉል የሆኑ ነበሩ የተወሰነ ጊዜ ድረስ። አንዱ የነ መዝገቡ ግሩፕ ነው። ሌሎቹ ግን ፌል ነው ያደረጉት እውነት ለመናገር ክትትል ባለመኖር። ስለዚህ እነሱን ሁሉ እስቲ እንደገና እንችል ይሆን ብለን ነው እንግዲህ ማነው ሰርቫይቨርስ ሪከቨሪ ኤንድ ሪሃቢሊቴሽን ስራሩን ያቋቋም ነው። አሁን እንደዛ ለመስራት ያቅሙ ውስንነቱ ያው ስላለብን እኛ ብዙም እዛ በኩል ልንሰራ እንቻልም። ትልቁ ስራ እንሰራ የነበረውና አሁንም እየሰራን ያለ ነው ፒር ካውንስሊንጉ ላይ ነው።
ያቻ ላቻ መክሮ በየሆስፒታሉ በየቤቱ በየጉዳተኛው አካባቢ እየዞርን የመስክ ሰራተኞች አሉ። ከኛም ውጪ የኛም ሰራተኞች ያልሆኑ ኦልሬዲ የሰለጠኑና በዛ አዌር የሆኑትን እየተጠቀምን የፒር ካውንስሊንግ እንዲሰጡ እናደርጋለን። እሱ በጣም ከህክምና በተሻለ ለጉዳተኛው ሬሜዲ ወይም ህክምና የሆናቸው ነገር ነውና እንግዲህ እሱ ላይ ነው ትኩረት የምናደርገው። ኢኮኖሚ ድጋፍ እንግዲህ በመጠኑ አቅም ካለን ፈንድ ሲኖረን ያገዝን ነው። አሁንም ደብረ ዘይትና ቢሾፍቱ አካባቢ በቅርቡ አግዘናል። ሌሎች አካባቢ ከሌሎች ጋር ተጓዳኝ ለምሳሌ በአሳይታ በመቀሌ ከሌሎች በዛ አካባቢ ቢሮ አላቸው ጋር ሆነን ለመስራት እንግዲህ እየተሞከረ ነው። ይሄን ይመስላል እንግዲህ